እዚህ ጋር ከምታዩት የጄሱስ ጎል ጀርባ ሃላንድ ቢሆን የማይወስነው አንድ ትልቅ ውሳኔ አለ። ለዛ ነው እኔ ገብርኤል ጄሱስን ብሆን ኖሮ የእሁዱ ጨዋታ ላይ ቋሚ ሆኜ ጋቢን በጣም ናፍቀነው ነበር። ዛሬ ያሳየው ምርጥ ፐርፎርማንስ ደግሞ የኮንፊደንስ ሌቭሉን ከፍ ያደርገዋል ብዬ ተስፋ አደርጋለሁ ሲል ሚኬል አርቴታ ከጨዋታው በኋላ ስለ ገብርኤል ጄሱስ ፐርፎርማንስ በአድናቆት አውርቷል። ገብርኤል ጄሱስ አርቴታ ከአንድ አጥቂ የሚፈልገው ነገር በሙሉ ያለው ተጫዋች እንደሆነ ይታወቃል። ምክንያቱም አርቴታ እስካሁን ባየነው እንቅስቃሴ በሚከተለው 4-3-3 ፎርሜሽን ውስጥ በጫፍና ጫፍ ያሉት ዊንገሮች በማጥቃት ኃይሉ በስፋት እንዲሳተፉለት ይፈልጋል። ታዲያ በክንፍና ክንፍ በኩል ያሉት አጥቂዎች ዶሚኔት እንዲያደርጉ ከተፈለገ መሃላቸው አንድ እንደ አጥቂም እንደ ፕሌይሜከርም ወደ ኋላ እየተመለሰ ስፔስ የሚያስከፍት ሰው ያስፈልጋል። በአርሰናል ቲም ውስጥ ደግሞ ያ ሰው ከጉዳት ነፃ ይሁን እንጂ ገብርኤል ጄሱስ ነው። ሆኖም ግን ባጋጠሙት ተደራራቢ ጉዳቶች ምክንያት ገብርኤል ጄሱስ ለአርሰናል ግልጋሎት እየሰጠ አልነበረም። ትላንት ግን ያ ጄሱስ ተመልሶና ደምቆ ነበር ያመሸው። የ28 ዓመቱ ገብርኤል ጄሱስም ትላንት ያስቆጠራቸው 2 ጎሎች በአንድ ጨዋታ 2 ጎል ሲያስቆጥር ከዲሴምበር 2024 በኋላ ለመጀመሪያ ጊዜ ሆኖ ተመዝግቧል። ጄሱስ ታዲያ 2 ጎሎችን ማስቆጠሩ ብቻ ሳይሆን እንዲደነቅ ያደረገው ነገር ጎሎቹን ያገኘበት መንገድ ነው። ያም ትክክለኛ በሆነ የፎልስ ናይን መንገድ ስለሆነ ማለት ነው። እስኪ የመጀመሪያውን ጎል እንገምግመው። በመጀመሪያ እንደ የትኛውም አጥቂ ራሱን ለክሮስ በማመቻቸት ለቡድን ጓደኛው ዙቢሜንዲ ምልክት መስጠት ጀመረ። ሆኖም ግን ዙቢሜንዲ ኳሱን ክሮስ ከማድረግ ይልቅ እዛው ለመጫወት ወሰነ። የዚህን ጊዜ ገብርኤል ጄሱስ የሄዲንጉን ሐሳብ ተወውና ሌላ መንገድ ማሰብ ጀመረ። ኳሷ ወዲያው ኤዜ ጋር ስትደርስም ምን ሊያደርጉ እንደፈለጉ አነበበና ራሱን ለሊንካፕ ፕሌይ ማዘጋጀት ጀመረ። እናም ወደ ኋላ መለስ ብሎ የኳሱ ምስረታ ላይ ተሳተፈ። ይሄን እንቅስቃሴ እዚህ ጋር ያዙልኝና ገብርኤል ጄሱስ ፎልስ ናይን ባይሆን ኖሮ ይሄን አፕሮች ላይ መርጥ ይችል ነበር። ከዚህ ይልቅ ወደ ቦክስ ውስጥ ለመግባትና ኳስ እንዲጣለት ሊመርጥ ይችል ነበር። ለምሳሌ ተመሳሳይ ሞመንት ላይ ሃላንድ ምን ሊያደርግ እንደሚችል በሶስት ምስሎች እንመልከት። እዚህ ጋር እንደምትመለከቱት ሃላንድ ጨዋታውን 1-2 ተጫውቶ ማለፍ ይችል ነበር ካቋቋሙ አንጻር ማለት ነው። ነገር ግን እሱ የመረጠው ቀጥታ ወደ ቦክስ ውስጥ መሮጥ ነው። ከዛም በኋላ ኳሱን ሊጨርሰው ችሏል። እዚህ ጋርም እንደምትመለከቱት ከዶኩ ጋር 1-2 መጫወትን አልመረጠም። በተመሳሳይ መልኩ ሶስተኛውን ምስል ላይ ሊንካፕ ፕሌይን ሳይሆን ያየነው ቀጥተኛ የሆኑ የቦክስ ሩጫዎችን። ለዚህ ነው ገብርኤል ጄሱስ ፎልስ ናይን ስለሆነ ነው ሊንካፕ ፕሌይን የመረጠው ያልኳችሁ። ታዲያ እዚህ ጋር ግን እንድታሰምሩልኝ የምፈልገው ፎልስ ናይን ሳይሆኑም ሊንካፕ ፕሌይን የሚመርጡ አጥቂዎች አሉ። ነገር ግን የፎልስ ናይን ሙቭመንት ነው ልላችሁ ፈልጌ ነው። ወደ እንቅስቃሴውም ስንመለስ እዚህ ጋር በተገኘው አጋጣሚ ገብርኤል ጄሱስ ጎሉን ሊያስቆጥር ችሏል። ሲቀጥል ደግሞ ሳካ ነፃ እንዲሆን በሚል በተደጋጋሚ የመሃል ተከላካዮቹን ወደ ራሱ ሲስብ አይተነዋል። ሌላኛው ደግሞ የቪክቶር ዮኬሬስ ጎል ነው። ዮኬሬስ ያስቆጠረው ጎል መነሻ ልክ በስፖርቲንግ ቤት የሚወደው አይነት እንቅስቃሴ ነበር። እንዲሁም የሱ ትሬድ ማርክ ሆኖ ራሱ እስከ መመዝገብ ደርሶም ነበር። ስለዚህ ማንኛውም ሰው በማርክ ጉሄ ቦታ ቢሆን ከሊቨርፑል ይልቅ ማንቸስተር ሲቲን ነው የሚመርጠው ሲል የቀድሞ የሊቨርፑል ተከላካይ ስቲቭ ኒኮል ሐሳቡን ሰጥቷል። ጉሄ ከሊቨርፑል ይልቅ ሲቲን መምረጡ ለምን ትክክል እንደሆነና በሲቲ ቤት ምን አይነት ጥቅም መስጠት እንደሚችል በዚህ ቪዲዮ ነግራችኋለሁ። ፎሎና ኮፒ ሊንክ በማድረግ ቪዲዮውን ጀምሩት። ማርክ ጉሄ ማለት በኢንግላንድ ያደገና በፕሪሚየር ሊጉ ብቻ 150 ጨዋታዎችን ማድረግ የቻለ እድሜን ከልምድ ጋር ያዋሃደ የ25 ዓመት የመሃል ተከላካይ ነው። ታዲያ ይህን ተጫዋች በዚህ ትራንስፈር ዊንዶ ለዛውም በ20 ሚሊዮን ፓውንድ ብቻ ማግኘት እንደ ዘረፋ ነው የሚቆጠሩ። ማርክ ጉሄ እንደምናስታውሰው ወደ ሊቨርፑል ለመግባት ከመቼውም ጊዜ በላይ ባሳለፍነው ክረምት ተቃርቦ ነበር። ሆኖም ግን ባለቀ ሰዓት ክሪስታል ፓላሶች ዝውውሩ እንዲቋረጥ ማድረጋቸው የሚታወስ ነው። ታዲያ በዚህ መስኮትም ቢሆን ጉሄ የሊቨርፑልን ሁኔታ ቼክ ከማድረግ አልቦዘነም ነበር። ሆኖም ግን ከነሱ ይልቅ ሲቲን ሊመርጥ ችሏል። ስቲቭ ኒኮል እንዳለውም ትክክለኛ ምርጫ ነው ተብሎ ነው የሚቆጠሩ። ለምን መሰላችሁ? አንደኛ በሲቲ ቤት በዚህ ሰዓት በጉዳትና በተለያየ ምክንያት ትልቅ የሆነ የመሃል ተከላካይ ችግር አለ። ሌላኛው ደግሞ ከሊቨርፑል ይልቅ በሲቲ ቤት አንጻራዊ መረጋጋት አለ። ምክንያቱም ከሊቨርፑል ጋር በነበራቸው ንግግር ስሎት ይሄን ዓመት ይጨርሳሉ ወይ ብሎ ማርክ ጉሄ ሲጠይቅ የሊቨርፑል ባለስልጣናት መልሳቸው አይታወቅም ነበር። ይሄ ደግሞ ባልተረጋጋ ቡድን ውስጥ እንዲጫወትና የልጁን ኬሪየር እንዲጎዳው ያደርጋል። ሌላኛውና ወሳኙ ነገር ደግሞ ሲቲ በአሁኑ ሰዓት ለሊጉ ዋንጫ እየተፎካከረ ስለሆነ ዋንጫን የማሳካት እድል አለው። ይሄም ደግሞ ለሲቪው ትልቅ ነገር እንደሆነ ይታወቃል። ይሄ ከሊቨርፑል ይልቅ ሲቲን የመረጠበት ምክንያት ሲሆን አሁን ደግሞ ሲቲ ቤት ምን አይነት ጥቅም ይሰጣል የሚለውን እንመልከት። የመጀመሪያው ጥቅም ፔፕ ዘንድሮ ለመጫወት እየሞከረ ላለው ዳይሬክት አጨዋወት ትልቅ አስተዋጽኦ ያበረክታል። ክሪስታል ፓላስ በዚህ ዓመት በሊጉ ከፍተኛ የሆነ አቨሬጅ ዳይሬክት ስፒድ አስመዝግበዋል። በቁጥርም ስንመለከተው 1.55 ሜትር ፐር ሰከንድ ነው። በነገራችን ላይ አቨሬጅ ዳይሬክት ስፒድ ማለት ቡድኖች በምን ያህል ፍጥነት ኳሱን ወደ ላይኛው የሜዳ ክፍል ይልኩታል የሚለውን ሜዥር የሚያደርግ ነው።
ባሳለፍነው ሲዝን ደግሞ ጉሄ ብቻውን 7.3 ሎንግ ፓሶችን በ90 ደቂቃ ብቻ አስመዝግቧል። ወደ 45.7% የሚሆነው ፓስ ደግሞ አኩሬት ነበር። ይሄም ብቃቱ እንደነ ሴሜኒዮና ዶኩ ላሉት ፈጣን ዊንገሮች ቀጥተኛ ኳስ እንዲሰጥ ሲያደርገው ለሃላንድም ዳይሬክት የሆኑ ሴንትራል ኳሶችን እንዲጥልለት ያደርጓል። ለና ሃላንድ ብቻም ሳይሆን ግን ከተቃራኒ ሚድፊልድ ጀርባ ለሚንቀሳቀሱትም በርናንዶ ሲልቫ፣ ቲጃኒ ራይንደርስ፣ ፊል ፎደን እና ራያን ቸርኪ ዲፌንሲቭ ብሎኮችን ብሬክ ለማድረግ የሚረዱ አሪፍ ዲስትሪቢዩሽኖችን ያደርጋል። ሌላኛው ጥቅም ደግሞ ማንቸስተር ሲቲ አምና በሊጉ ብቻ በካውንተር አታክ 8.1 ኤክስጂ አስመዝግቧል። ማርክ ጉሄ ደግሞ ያለው ሞቢሊቲ፣ ዲሲዥን ሜኪንጉ፣ ፍጥነቱና ስፔሶችን የመከላከል ብቃቱ ለሲቲ ችግር ሁነኛ መፍትሄ ተደርጎ ይቆጠራል። እንደሚታወቀው ሲቲ ኢምፖሴሽን በሚሆንበት ሰዓት በባክስሪ ቅርጽ እንደሚጫወት ይታወቃል። አንዳንዴም በርናንዶ ሲልቫ በዚህ ቦታ እየመጣ ያንን ቅርጽ ሲሞላው እንመለከታለን። ታዲያ ጉሄ በኦሊቨር ግላስነር ባክስሪ ያጫወት ውስጥ በሶስቱም ሚና በምቾት ስለሚጫወት የሲቲን ባክስሪ ያጠናክራል ተብሎ ይጠበቃል። ይሄ እንዳለ ሆኖ ግን በሪያል ዱዌል ላይ ያለው ደከም ያለ አቅም ሲቲን በአየር ላይ ኳስ ፍልሚያ ላይ ሊያጎሎ ይችላል ተብሏል። ስለ ጉሄ ምን ሐሳብ አላችሁ? ሊሳንድሮ ማርቲኔዝ ምንም እንኳን አጭር ቢሆንም የአየር ላይ ኳሶችን ግን የሚያሸንፍበት ጥበብ አለው። ለዚህ ነው ፊዚካልና የአየር ላይ ኳስ በሚበዛበት ፕሪሚየር ሊግ ላይ ከምርጥ ተከላካዮች መሃል አንዱ ለመሆን የቻሉ። በዚህ ቪዲዮ ማርቲኔዝ ከረጃጅም ተጫዋቾች ጋር እንዴት እንደሚጫወት አሳያችኋለሁ። ፎሎና ኮፒ ሊንክ እያደረጋችሁ ቪዲዮን ጀምሩት። የማይካደው ነገር ረጅም መሆን ይረዳሃል፣ ነገር ግን በዛው ልክም የማይጠቅምክ ቦታ አለ። በሊሳንድሮ ቁመት ላይ የሚነሳው ነገር ግን ምንም ሊገባኝ አልቻለም። ላረገው ነገር ትልቅ ሪስፔክት አለኝ ሲል ቨርጂል ቫን ዳይክ በ2022 ዞቨርላፕ ላይ ቀርቦ ተናግሮ ነበር። ሊሳንድሮ ማርቲኔዝ ሊቻ ከአያክስ ወደ ማንቸስተር ዩናይትድ ሲመጣ ጄሚ ካራገርና ግራም ሶነስን ጨምሮ ብዙ የፕሪሚየር ሊግ ፐንዲቶች በቁመቱ ምክንያት በፕሪሚየር ሊጉ ሊሳካለት እንደማይችል ተናግረው ነበር። በቅርቡ ከተደረገው የማንቹኒያን ደርቢ በፊት ራሱ ኒክ በት ሃላንድ ተሸክሞት ይሮጣል ሲል፣ ፖል ስኮልስ ደግሞ ከማርቲኔዝ ይልቅ ረዘም የሚለው ዴሊክት ይሻላል ብሎ ነበር። ታዲያ ይሄንንም ደርቢ ጨምሮ በሊጉ ላይ ምን ያህል አጥቂዎችን ምቾት ሲነሳ እንደነበረ ሁላችንም ታዝበናል። ታዲያ በዚህ ቁመቱ እንዴት የአየር ላይ ኳሶችን እንደሚያሸንፍ ልንገራችሁ። በመጀመሪያ የአየር ላይ ኳስ ዶሚናንስ ማለት የግድ ረጅም መሆን ብቻ እንዳልሆነ የተለያዩ አካዳሚና ሶከር ዩኒቨርሲቲዎችን የሚጠቁመው ዩኬ ፉትቦል አካዳሚ ፋይንደር ይነግረናል። ዌብሳይታቸው ላይም እንደጻፉት ቀጥታ ሳነብላችሁ ኤሪያል ዶሚናንስ isn't just about being tall, it's a skill that requires a combination of position, anticipation and timing ይላል። ታዲያ ይሄ እንዳለ ሆኖ ባለፉት ዓመታት የሊሳንድሮን ኤሪያል ዶሚናንስ ስመለከት 4 ነገሮችን ታዘብያለሁ። እነሱም ሜንታሊቲ፣ ጃምፒንግ አቢሊቲ፣ ታይሚንግ እና ፊዚካል ዶሚናንስ ናቸው። ከሜንታሊቲ ስንጀምር ማይክ ታይሰን በአንድ ወቅት እንደዚህ ብሎ ነበር። ከሰውነቴ በላይ ያለኝ ማይንድ ሴት ነው ጠንካራ፣ ለዛ ነው ሁሌም ማሸንፈው ብሎ የሜንታሊቲን ወሳኝነት ተናግሮ ነበር። ማርቲኔዝም ያለው ዋሪየር ሜንታሊቲ ለተጋጣሚ ምን ያህል ትሬት እንደሆነ አይተናል። ለዛም ምንም እንኳን በቁመት ቢበልጡትም በሜንታሊቲ ግን በልጧቸው ነው የሚገባው። ሁለተኛው ታይሚንግ ነው። ማርቲኔዝ በመስመር በኩል የአየር ላይ ኳስ ገና ሊጣል ሲልና ክሮስ ከተደረገ በኋላ ራሱን ኳሱ ሊያርፍበት የሚችልበት ቦታ በማድረግ ኳሱን ከረጃጅሞቹ ተጫዋቾች ጋር እኩል መዝለል ሳይጠበቅበት ኳሱን ያሸንፋል። እዚህ ጋር ያያያዝኩላችሁ ቪዲዮ ላይ የምናየው ይሄንኑ ነው። ሶስተኛው ደግሞ ፊዚካል ዶሚናንስ ነው። ሊሳንድሮ ማርቲኔዝ በኤሪያል ዱዌል ጊዜ ያለውን ጠንካራ ጉልበት ተጠቅሞ ረጃጅም አጥቂዎች እንዳይረጋጉና ተመቻችተው እንዳይዘሉ በማድረግ ኤሪያል ዱዌል ላይ ያላቸውን ችሎታ ይገድብባቸዋል። አራተኛው ደግሞ ያለው የመዝለል ችሎታ ነው። እንደሚታወቀው ማርቲኔዝ ምንም እንኳን ቁመቱ አጭር ቢሆንም ያለው የመዝለል ችሎታ እንደ አስፈላጊነቱ እየተጠቀመ ኤሪያል ዱዌሎችን በብቃት ያሸንፋል። እነዚህ የኔ ትዝብቶች ናቸው። የእናንተን ደግሞ ኮሜንት ሴክሽን ላይ አስቀምጡልኝ።